ሰላም ቤተሰብ እንዴት ናችሁ? አሁንም በፓርት 4 ኳንቲቴቲቭ ሪዝኒንግ ተገናኝተናል። ሌላው በጣም የተለመደው የፊደል ጨዋታ ምንድነው? ይሄ ለምሳሌ ፊደላትን ኤ ዋንን አሳይን ቢያደርግልን ፓት የምንለው 37 ቢሆን ዘን ታብ ኢኳል ቱ ዳሽ የሚሉ ጥያቄዎች ናቸው። መጀመሪያ ይሄን ለመስራት ምንድነው የምናደርገው? ልክ እዚህ ጋር እንደምንመለከተው ከኤ እስከ ዜድ ቁጥር እንሰጣለን ማለት ነው። ኤ 1 ነው፣ ቢ 2 ነው፣ ሲ 3 ነው እያለን ዜድ ምን ይሆናል? 26 ይሆናል። ስለዚህ አሁን ይሄ ፓት የሚለው ተደምሮ እንደሆነ ቼክ እናደርጋለን። እንግዲህ ፓት 37 የሚሆነው ፒ ኢኳል ቱ ስንት ነው? ፒ እዚህ ጋር እንደምንመለከተው 16 ነው። ስለዚህ ፒ 16 ኤ ያው እንደምትመለከቱት እዚህ ጋር ቀላል ነው። ኤ 1 ነው። ኤ ኢኳል ቱ 1 እንላለን። ዘን የመጨረሻው ቲ ነው። ቲ ኢኳል ቱ ከቴብሉ እንደምትመለከቱት 20 ነው። ስለዚህ ኤ ፓት የሚለው 37 የመጣው ስንት ነው? ፒ ሲደመር ኤ ሲደመር ቲ ስንት ይሆናል? እንደዚህ ወደ ታች ብንደምረው ኤኛው 37 ይመጣል ማለት ነው። ስለዚህ ይሄ 37 ከሆነ ታፕ የምንለው ደግሞ ስንት ይሆናል ጥያቄያችን። እንግዲህ ፓትም ታብም ቦታውን ቀያየረ እንጂ ፊደሎችን አሁን ለምሳሌ ይሄ ቲ እዚህ ጋር ነው የመጣው፣ የፒ ቦታ ላይ ነው ቲ የተቀመጠው። ኤ እዛው ቦታ ነው አልሽፍት አላደረገም። ዘን መጨረሻ ላይ ምንድነው የመጣው? ፒ ነው የመጣው። ስለዚህ ኤንንም ብንደምር ኤቲ 20 ነው የሚሆነው። ኤ 1 ነው። ስለዚህ ፒ መጨረሻ ላይ ደግሞ ስንት ይሆናል? 16 ነው። ስለዚህ ብንደምረው ዞሮ ዞሮ ስንት ነው የሚሆነው መልሱ ማለት ነው? 37። ስለዚህ ታብ ስንት ይሆናል የሚለው መልሱ የሚሆነው ስንት ነው? ቢ 37 ነው ማለት ነው። ልክ እንደዚሁ ሁለተኛው ጥያቄ ተመሳሳይ ነው። ዲ ኢኳል ቱ 4 ከሆነ ባድ የሚለው 37 ዘን ዋት ኢዝ ዘ ቫልዩ ኦፍ ኤ አንት ይላል። ስለዚህ የአንትን ለመስራት ባድ የሚለው ይሄ ቢ 2 ነው ሲደመር 1 ሲደመር 4 37 መጣለ። ስለዚህ በቀላሉ ይህንን ለመደመር ምንድነው የምናደርገው? እዚህ ጋር ፖይንተር ሴሌክት አደርጋለሁ። ከዛ ኤ ጎልጎል እንጽፋለን። ኤ ከዛ ኤን ከዛ ቲ እንግዲህ ቲ እዛ ጋር እንዳያችሁት ሲ ሳይን የምትደረገው በምንድን ነው? በ20 ነው። ኤ ደግሞ ኤ ኢኳል ቱ 1 ነው። ከዛ የኤንን ደግሞ ያው ድጋሚ መስራት አይጠበቅብንም። አንድ ቴብሉን ከሰራን ከዛ ማየት እንችላለን። ኤን አሳይን የምትደረገው እዚህ ጋር እንደምትመለከቱት በ14 ነው። እዚህ ጋር ታያላችሁ 14 ነው። ስለዚህ ኤን ኢኳል ቱ 14 ብለን እዚህ ጋር እንጽፋለን። ስለዚህ ይሄንን ምንድነው አሁን በጣም ቀላል ነው። ወደ ታች ምን ማድረግ ከፈለግን በጎን ነው፣ ከፈለግን ወደ ታች እንዲቀለን ድጋሚ እንዳንጽፍ ወደ ታች እንደምራለን ማለት ነው። ስለዚህ 1 ሲደመር 14 ሲደመር 20 ስንት ይሆናል ማለት ነው? 35። ስለዚህ ይሄ አንት የሚለው መልሱ ምንድነው የሚሆነው ማለት ነው? 37 ያለው እዚህ መልስ ሲ ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። እንደዚሁ ሶስተኛ ላይም ተመሳሳይ ጥያቄ ነው ያለው። ምን ይላል? if c is equal to 3 and the fear is coded as 13 ይሄኛው በስህተት ነው 13 then what will be here ይላል። ስለዚህ አሁንም ልክ ፊደሉን ቅድም እንደጻፍ ነው ወደ ታች እንጽፍና ኤች ኤ ከዛ በመቀጠል አይ ብለን እንጽፍና ከዛ ፋይናሊ አር ነው ሄር የሚለው ሙሉ ፊደል የሚሆነው አር መጨረሻ ላይ ስንጽፍ ነው። ስለዚህ እነዚህ ሲምቦሎች ሪፕሬዘንት ያደረጉት ስንት ቁጥር ነው የሚለውን የእያንዳንዱን እንጽፍና በጣም ቀላል ነው። ቅድም እንዳሳየኋችሁ ወደ ታች ነው የምንደምረው። እንግዲህ እነዚህ የፊደል ጨዋታዎች ላስት ይርም ሁሌም ጋት ላይ የማይጠፉ ጥያቄዎች ናቸው። ስለዚህ ኤች ኤ ያው አንድ ነው አይተነዋል። ስለዚህ ኤች አይ እና የአርን ሂደን ቼክ እናደርጋለን። ኤች
8 ነው። አይ 9 ነው። ከዛ የአር ደግሞ 18 ነው። ስለዚህ 8 9 እና 18 ነው ማለት ነው አሳይን የተደረጉበት። ስለዚህ እሱን በቀላሉ እዚህ ጋር መተን ምን እናደርጋለን እንጽፋለን። ኤች በ8 ነው ሪፕሬዘንት የምትደረገው፣ አይ ደግሞ በ9 ነው። ዘን አር መጨረሻ ላይ 18 ነው ማለት ነው። ስለዚህ ይህንን ቁልቁል እንደምረዋለን ማለት ነው። ይህንን ሄር ነምበር ኦፍ ሄር የሚለውን ቁልቁል ስንደምረው 8 ሲደመር 1 9 9 ሲደመር 9 18 18 ሲደመር 18 ኢዝ ኢኳል ቱ ስንት ይሆናል ማለት ነው 36 ይሆናል። ስለዚህ የዚህኛው መልስ ምንድነው ማለት ነው 36 የሚለው ይሄ ቢ መልሱ ነው ማለት ነው። አሁንም ልክ እንደዚህ የአራተኛ ጥያቄ ኢፍ ዜድ ኢዝ ኢኳል ቱ 26 ኔት ኢዝ ኢኳል ቱ 39 ዘን what about the question of net ይላል። ስለዚህ ይሄንን ለመስራት ምንድነው የምናደርገው ልክ እንደቀደሙ በተመሳሳይ ሁኔታ ኔት የሚለው ኤንን መደመር ይጠበቅብናል። ምክንያቱም ይሄ 36 ከሆነ 39 የመጣው እንዴት ተደምሮ ነው የሚለውን ለማግኘት ጀስት ተደምሮ ስለሆነ እነዚህ ሁሉ ፊደላት ስለዚህ ነትን ለማግኘት ኤን ዩ ከዛ ቲ ነው። ቲ ካስታውሳችሁ የቲ ሲምቦላይዝድ የምትደረገው በ20 ነው 20 ዘን የዩ እና የኤንን ሂደን ከቴብሉ እንፈልጋለን ማለት ነው። አንዴ ቴብሉን ከሰራን ለሁሉም ስለሚሆነን ለኤን እና ለዩ እዚህ ጋር ከቴብሉ እንፈልጋለን። ዩ እዚህ ጋር እንደምትመለከቷት 21 ነው። ኤን ደግሞ 14 ነው። ስለዚህ 14 እና 21 14 እና 21 ስለዚህ ኤን 14 ነው። ዩ ደግሞ በ21 ይወከላል። ከዛ ይሄንን በጣም በቀላል ሁኔታ ምን ማድረግ ነው መደመር ነው ቁልቁል ማለት ነው። ከዛ ስንደምረው ያው እናንተ ከፈለጋችሁ ወደ ጎን ጀስት ግን እዚህ ጋር አንደርስታንድ እንድናደርግ የፈለኩት የነዚህ የፊደላት ድምር ነው ማለት ነው። የፊደላቶቹ በቁጥር ሲምቦላይዝድ ከተደረጉ በኋላ ከዛ የነዚህ ድምር ደግሞ ስንት ይሆናል የሚለው ነው ጥያቄው። ስለዚህ 14 ሲደመር 21 ስንት ይሆናል 35 ይሆናል። ዘን 35 ሲደመር 20 ደግሞ ስንት ነው የሚሆነው 55። ስለዚህ የዚህ ጥያቄ መልስ የሚሆነው 55 ነው ማለት ነው። ስለዚህ ከነዚህ ከተዘረዘሩ ውስጥ ምርጫ ውስጥ 55ን የያዘ ምንድነው ሲ ነው ማለት ነው። ስለዚህ የዚህ የአራተኛው ጥያቄ መልሱ ሲ ነው ማለት ነው። እንደዚሁ በተመሳሳይ ጥያቄ አምስተኛ ላይ ምን ይላል ኢፍ ኤፍ ኢዝ ኢኳል ቱ 6 ይላል ዘን ማት ኢዝ ኢኳል ቱ 34 ዘን how much is square ይላል እና ስለዚህ አሁንም ልክ ከዚህ በፊት እንደሰራ ነው ይሄንን ምን እናደርገዋለን እንዘረዝረዋለን ማለት ነው። ስለዚህ ሲ ኤ አር ብለን ወደ ታች እንዘረዝራለን። ያው የሲ እና የኤ ቀላል ነው። ሲ በ3 ነው የሚወከለው ምንም ያናክል አስቸጋሪ አይደለም። ኤም በ1 ነው። ዘን የአርን ደግሞ ሂደን እንፈልጋለን ማለት ነው። ስለዚህ አር በስንት ነው የሚወከለው የሚለውን አር እንፈልጋለን ሂደን ከቴብል ውስጥ አር እዚህ ጋር እንደምትመለከቱት ስንት ነው 18 ነው። ስለዚህ 18 የሚለውን ሂደን ለአር እንጽፋለን። አር ቦታ ላይ ስንት ነው 18 ነው። ስለዚህ በቀላሉ እዚህ ጋር 18 የሚለውን ሴሌክት እንጽፋለን ማለት ነው። ስለዚህ 18 ብለን ከጻፍን በኋላ በድጋሚ ምንድነው የምናደርገው ቁልቁል ነው የምንደምረው ማለት ነው። ስለዚህ ይሄ ሲደመር ስንት ይሆናል የሚለውን 3 ሲደመር 1 4 ነው። 4 ሲደመር 18 ስንት ይሆናል ማለት ነው 22 ነው። ስለዚህ የዚህኛው ካሬ የሚለው ሲምቦላይዝድ ወይም ደግሞ የሚወከለው በስንት ነው ማለት ነው ቢ በ22። ስለዚህ የዚህኛው መልስ 22